በቀሉዬ የኔ ፍቅር በቀሉዬ እግሩን ሰብረዋል አልሽ እኮ የኔ በቀሉ። የት ነው ያለሽው በቀሉ? ጆኒ በቀሉዬ የኔ ፍቅር በእናትሽ አደራ ስንገናኝ ያንን ሹሩባ ተሰርተሽ ነይ፣ ቅቤ ተቀብተሽ አማለሽ እንትንሽ ደግሞ እዚህ ጋር ታይት ለብሰሽ ነይ። እሺ በቀሉዬ የኔ ፍቅር እበላለሁ። ይዶኖኔ አቶ ETFC2 it's not going to be a fight. አዳኝ ከታዳኝ ጋር አንድ ኬጅ ውስጥ ተከቶ ምን እንደሚፈጠር ነው የምናየው። ከሰው ጋር ፋይት ባደርግ ኖሮ ትክክለኛ MMA ካምፕ ገብቼ ነበር ትሬን ማድረግ። ግን ለስዶ ለመዘጋጀት I had to isolate myself and spend a lot of time እርሻ ላይ. In the farm I'm learning how to deal with wild animals. And Siddo is gonna get what's coming to him. አይ ጆኒ ሀገር ውስጥ ማስመጣት ተሸክመኛል አይደል? ያስብር እንግዲህ እንዲህ ነው ተሸክመ እንግዲህ ጎጃም ማስገባ ጎጄ ነው ሙቀጥሽ። አይ ጆኒ ደስራስ በቃ ነው እንዴ ተሸካሚ ሆንኩኝ ሀገር ውስጥ ነው ተሸካሚ። Siddo. Is this familiar? Sorry. የሆነ ነገር ጥላል። በቀሉ ወይም ጆኒ ማለት ነው። ይኸውልህ ለፌሶስ ስትመጣ እንቁላሉ ቀቅለህ ና እሺ። ካልሆነ ይኸውልህ ያልተቀቀለ ካመጣ ራስ ለቀቀየው ነው መበላው ማለት ነው። ለማንኛውም አበሻ ይሄ 500 እንቁላል ነው የዛሬ ምሳ ነው። ቢስሚላህ ሴዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ፣ ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰድ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። የመሰዋያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። እንግዲህ ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንተ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስልኛል። ያና ነው የሚፈራኝ ጃዙ ይመጣ እና በ3 ሰከንድ ነው የምጨርሰው በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ነው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቶሃል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲሮ እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት።
አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል፣ ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏል። በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ፣ ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ እስካሁን አላወለድክም ይሄንን ቲሸርት እንዴ? ሌላ ቲሸርት ነው ብዙ ነው ያሰራሁት። ከሴዶ ጋር ኮሎት እያረክለት ነበርና እሱ ደግሞ 10 ሚሊዮን ያለ ነበረ። ዛሬ እሱ ጋር ሄጄ ነበረ። ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ስለዚህ አትፍረዱበት። 10 የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለህ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ ሂ ዳዝንት ኖ ነምበርስ። መጀመሪያ ቁጥር እናስተምረው ከዛ በኋላ ስንት ብር ትላለህ። ሰውዬው እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን እያወራ ለጥ ከዛ ብሩን ሙሉ ሰደው እኔ በነጻ ፋይት አረጋለሁ። እኔ ቴክ ዳውን አያረገኝም እኔ ጁጁ ባልሰራም ተክሏለሁ ምናምን ያለ እሷን ቀጥታ ሊናስ አልጨረስኩም። እሺ ሰብረዋለሁ ምናምን ያለ ነበር እሱ። ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም፣ ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል ኤሲኤል ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርገ። የምጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው፣ እነሱን ዲፌንስ እንድትማር። ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ ዮኪ ሎክ፣ ኤቭሪ ኒ ባር። ከነዚህ ሰሚሽኖች አንዱን እንጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ ሰምታችኋል ጋይስ፣ ሁለቱም ተስማምተዋል። ሴዶ በ5 ሚሊዮኑ ተስማምቶ የሚፈርም ከሆነ ከ4 ወር በኋላ በኬጅ ውስጥ ይገናኛሉ ማለት ነው። ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አረጋለሁ ወይ እገልሃለሁ። ሴዶ ጆኒ ምን እንዳለ ሰምታል? በቀሉ በል። እሺ ጆኒ ያለው ልንገር። በቀሉ በል እንዴ በግድ ነው? አዎ በግድ ነው። እሺ እንዳትመታኛ። ቆይ ልንገር ያለው ልንገርና በቀሉ በል መጀመሪያ በቀሉ በል። አስገድዶኝ ነው። እሺ በቀሉ ባስገድዶኝ ምናምን በቀሉዬ በል። እሺ በቀሉ በቀሉ ያለው ልንገራ። እሺ ሴዶ ኬጅ ውስጥ ገብተን እግሩን ሳልሰብሮ ከወጣ 40 ሰው ጋብዛለሁ አለ። ምንድነው ለሱ ለራሱ ለቅሶ ነው? ለራሱ ለቅሶ 40 ሰው አበላለሁ። ልንገርሽ ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አረጋለሁ ወይ እገልሃለሁ። ወይ 3 አመት እንደውም እሱ ማደርገው ለቤተሰቦች ያዝኝ ኮማንዶ እዛ ቢንከባከቡ ይሻላል። ካልሆነ ደግሞ እገልሃለሁ። የስ አንተ ኮማ ውስጥ ካላስገባው ካልገደልከው ምን ታረጋለህ? እኔ አደርገዋለሁ። አበቃ this is my word you should know this አበሻ። እኔ ደግሞ እንዲህ ካላረኩ የምትለው ነገር የለም። እኔ በቃ አደርገዋለሁ፣ ወስኛለሁ። እኔ እንደሱ እኔ ፈሪ ነው እንደዛ የሚለው። እሺ እኔ ደግሞ የምልህ ነገር ልንገርህ። አሁን ያልከውን ነገር ካላደረክ እኔም ፎሎ ታደርገኛለህ። ማንንም ፎሎ አታደርግ። አደርጋለሁ። እሺ ተስማማና ሰምታችኋል። ፎሎ ብቻ ሙሉ አካውንት ይሰጣለሁ። በቃ አካውንት ትሰጠኛለህ? ሙሉ ሰጣለሁ። በቃ ይሄ 1.5 ያለውን አካውንት ወስዳለሁ። አንተ ያልከውን ካላደረክ 3 ሚሊዮን ይሆናል። እስከዛ ሰጣለሁ። 3 ሚሊዮን ይሆናል። እስከዛ አላደርግም ብለህ ታስባለህ? አላሰብኩም። እኔ እንዳትመታኝ አላሰብኩም። ጆንን ማለት ነው ኮሜዲ ማስተማር በጣም አሳ ነገር። አንድ አማራ ኦሮሞና ትግሬ ሬስቶራንት ውስጥ ገቡ። እሺ እሺ ስታንድ አፕ አዘጋጀንልን። የት ነው የሚተኛው እሱ? ጂም እኔ ምን ሴዶ ማን ነው? ሰብራለሁ ሴዶ ገላለሁ ሴዶ ሰበሩት ሰብራ በቀሉ ወይ ጆኒ
ያዘው አንቀርም ስተሰተልኩን ሳናሲሰው ጥጉ በጭራሽ አንቁ ሳናሰኘው ብደግባው ስንፋጅን ደሳ አስፋልት ዳር እንግዲህ የለመድነው ነገር አንቀርም ስተሰተልኩ ፈቀዱ ትናንት ደም በደም የሆንሽው ቪዲዮ ልቀቅ እንጂ ትናንት ወጥ ነው ደም በደም ነው የሆነው። ያው ሳናስበው መጥቶ እኔ ተኝቼ ሞቼ ራሱ አንተ እኔ ምን ማድረግ አልችልም፣ ግን ደም በደም የሆንከውን ቪዲዮ ልቀቀው። ሳናስበው ነው የተቀዳው። ቢሆንም ግን የቀዳችሁት እና እሺ ምናምን ናችሁ መሰለኝ አይደል? ካሜራ አዘጋጃችሁት። እኔ የኢቲቪ እንትን እየሰጠው ነበር ኢንተርቪው ከኢቲቪ ጋር ደም በደም የሆነው ቪዲዮ አለ። እሱን አስለቀቁልን። ደም በደም ወጥ በወጥ እርግጠኛ ነኝ እኔ አጠገብ አቀርቡ ካምባል በሽሽሻለ ሳላስበው መተህ እንደዚህ ከተመታ ለዛውም ስንት ሺህ ሰው ይዞ እንግዲህ ብቻን ሳገኘ ምን እንደማደርግ አስብበት። ስለዚህ ደም በደም የሆንከውን ቪዲዮ ቶሎ ልቀቀው፣ ለህዝብ አሳይ። ቶሎ ፈስ ይሄ ቪዲዮ ስትሸነፍ አትጥፉም ወይ ላላችሁ ነው። እኔን የሚያሸንፈኝ አስተማሪዎች ነው። የማውቀውን ነገር በሙላ ያስተማረኝን ሰው ላስተዋውቃችሁ። ሚት ኦመር ጀማል አፍሪካ ውስጥ አንደኛ ከሚባሉ አስተማሪዎች ውስጥ የብራዚሊያን ጂጂትሱ፣ ሬስሊንግ፣ ሞይታይ በተጨማሪ ደግሞ ኤምኤምኤ ናይሮቢ ያለውን የኤምኤምኤ ናሽናል ቲም እየመራ ያለ አሰልጣኝ ወደ ሀገራችን ተመልሷል። እኛም ብልጥ ከሆንን ትቶን እንዳይሄድ እፍና አድርገን ማስቀረት አለብን። ኦማር የሚለውን ነገር በሙላ በችሎታ ማሳየት የሚችል ነው። እዚህ ጋር እንደምታዩት በስኪል ፕሩቭ ያደርጋል። ይህን ስፖርት በሰፊው እናሳድጓለን፣ እናስፋፋዋለን፣ ጀግኖች እንፈጥራለን። ያዘጋጀንላችሁን ሮል ኢንጆይ አድርጉ። With an injured knee. And got you for the seminars he's teaching. You don't want to miss it.